አብዛኛው ሰው አለማችን ላይ ያለው አብዛኛው ሰው ተማሪ ሊሆን ይችላል፣ ሰራተኛም ሊሆን ይችላል። ሰምዋን ቁጭ ብሎ ስለ ወደፊት ህልሙ ከማሰብ ይልቅ ኃላፊነት ከመውሰድ ይልቅ ስለ ወደፊት ህልሙ ነው ቁጭ ብሎ የሚያስበው እንጂ ኃላፊነት ወስዶ የማክሽን ወስዶ ያንን ህልሙ ከማሳካት በቃ ተይዟል። ኃላፊነት መውሰድ አይፈልግም። በቃ የሚያስበው የሆነ ሰው መጥቶ ለራሱ ችግር መፍትሄ የሚወስድለት ይመስላል። በቃ ወይ ነው ዲሉዥን አስተሳሰብ፣ ድንገት ያ ነገር ሀፕን የሚያደርግ ይመስላል። አብዛኞቻችን የምናደርገው ነገር ይሄ ነው። ቁጭ ብለን በቃ ኢቭን ኢፍ ተማሪዎች ደግሞ ከሆነ ደግሞ ይበሳል ነገሩ። በቃ ለምናረጋቸው ለራሳችን ለመጡበት ችግር በቃ ፋሚሊ ችግሩ በቃ የሚጋራ ለመቀን ይፈታልን ይመስለናል። ሶሳይቲው በጣም ብዙ የምናስባቸው ሰዎች ለችግራችን መፍትሄ ሊሆኑ ይችላሉ። ነገር ግን እንደዛ አይደለም። አብዛኛው ሰው እንደውም የሚያደርገው ምንድነው ከሶሻል ሚዲያ ላይ ገብቶ ኮንቴንት ክሬት የሚያደርጉትን ሁሉ ቁጭ ብሎ ኮንሱም ሲያደርግ ነው የሚውለው። በቃ የነሱ ኮንቴንት ቢያንስ የኔ ችግር ከፈታልኝ ብሎ ነው የሚያስበው። ግን አይደለም። እንደውም ኢቭን አጠገባችን ያሉ ሰዎች መመልከት እንችላለን። ኃላፊነት የሚወስዱ ሪስፖንሲብል የሆኑ ሰዎች ሪጀክት እናደርጋቸዋል። በቃ እንደ አንድ ሱፐር ፓወር ነው የምንመለከታቸው። ለምን? በቃ እኛ ኃላፊነት መውሰድ ስላልቻለን ከነሱ ጋር ሪሌት ማድረግ አልቻለም። በቃ እንደ ሱፐር ፓወር ነው የምናያቸው። በቃ ከኛ ጋር አይውሉም። ስናያቸው በቃ የሆነ ነገር ላይ ሪስፖንሲብል ሆኖ ነው የምናያቸው። ግን ከተወሰነ ጊዜ በኋላ የነሱ ህይወት ተቀይሮ ካየን በኋላ በቃ እንቀናለን በእነሱ። እንዴ እነሱ ያወቁትን ያላወቅነው ነገር ምንድነው ብለን በቃ ራሳችንን መጠየቅ እንጀምራለን። እነሱ ያወቁትን ያላወቅነው ነገር ግን ቢኖር ግን ኃላፊነት መውሰድ ነው። በቃ እነሱ በጊዜው ኃላፊነት ወሰዱ፣ ታይም አልጠበቁም። በቃ ኃላፊነት ወሰዱ፣ አሁን አደረጉት፣ ከዜታችሁ ተቀየረ። እኛ ግን በቃ ቁጭ ብለን ብዙ ታይማችንን ሉስ እናደርግ ነው የምንለው ማለት ነው። መመልከት ይችላልን በየጊዜያችን የምናረጋውን ነገር በቃ ኃላፊነት እንዳነሱ ወደ ኋላ የያዘን ነገር። ስለዚህ ኃላፊነት እንድንወስድ ጊዜ አይጠብቀን። በቃ ጊዜ ቆሞ አይጠብቀንም። ዛሬ ነገ ምንም ነገር ኃላፊነት አይደለም። ኃላፊነት ወይ ሪስፖንሲብል አሁኑኑ እናደርገው የምንችለው ነገር ነው እንጂ ወይ ዛሬ ወይ ነገ ብለን የምናረጋቸው ነገሮች አይደሉም። ወይ ሌላ ሰው መጥቶ ለኛ ችግር መፍትሄ ይሆናል ማለት አይደለም። እንደውም ኃላፊነት እንዳንወስድ ካደረጉን ትልቁ አንዱ ችግሮች መካከል ለራሳችን የምንሰጠው ቫልዩ ነው። ለራሳችን የምንሰጠው ቫልዩ በቃ ተማሪ ከሆነ እንደ ተማሪ ነው፣ አስተማሪ ከሆነ እንደ አስተማሪ፣ ሰራተኛ ከሆነ እንደ ሰራተኛ፣ ቢዝነስማን ከሆነ እንደ ቢዝነስማን ነው ራሳችን የምንሰጠው ቫልዩ መሆን ያለበት እንጂ እንደ አንድ ኤክስትራ ኦርዲናሪ በቃ እንደ አንድ ሱፐር ፓወር እንደ አንድ ሱፐር ሂሮ ራሳችን የምናይ ከሆነ ኃላፊነት አንወስድም። እንደዛም ሆኖ እኮ ኃላፊነት ብንወስድ ጥሩ፣ ግን ኃላፊነት አንወስድም። ስለዚህ ለራሳችን ትክክለኛ የሆነ ቫልዩ ባለን ከረንት ሲቹዌሽን ላይ ትክክለኛ የሆነ ቫልዩ ከሰጠነው ኃላፊነት ልንወስድ የማንችልበት ምንም አይነት ምክንያት የለም ማለት ነው። ስለዚህ ሪስፖንሲብል ለመሆን ጊዜ ወደ ኋላ ሊይዘን አይችልም። ጊዜ አሁኑኑ ብናደርገው ሊሆን የሚችል ነገር ነው። ኃላፊነት መውሰድ አለብን። ኃላፊነት ስንወስድ የምንፈልጋቸው ነገሮች ሁሉ ልናሳካ የምንችለው እንጂ ዝም ብሎ ከመሬት ተነስቶ የመጣ ነገር አይደለም። የሶሻል ሚዲያ የምናያቸው ኮንቴንት ክሬተሮች የእነሱን ህይወት እያየን ከምንቀና እኛ ራሳችን ኃላፊነት ብንወስድ አሪፍ ነው። ህይወቴን ይቀይርልኛል፣ ህይወቴን ነገ አሪፍ ደረጃ ይደርስልናል ብለን የምናስባቸው ነገሮች ይኖራሉ። መማር የምንፈልጋቸው ነገሮች ይኖራሉ። ስለዚህ መማር የምንፈልገውን ራሳችን እንደ ተማሪ በማየት ራሳችን የተማሪ አይነት ቫልዩ በመስጠት ከዛ በኋላ ሪስፖንሲብል እዛ ላይ ኃላፊነትን መውሰድ መቀየር እንችላለን። ቢዝነስማን ከሆነን ለራሳችን በቃ እኔ ቢዝነስማን ነኝ ብለን በመስጠት ከዛ በኋላ እዛ ቢዝነስ በሰራው ነገር ላይ ኃላፊነትን መውሰድ ልንቀይረው እንችላለን ማለት ነው። የትኛውም አይነት ሪስክ ሊሆን ይችላል። የትኛውም አይነት ነገር ራሳችንን ነው እንፈታ የምንችለው እንጂ ሌላ ሰው መጥቶ ሊፈታልን በፍጹም አይችልም ማለት ነው። ስለዚህ ራሳችን እንዳይሆን ወደ ምን የማይጠቅም አይነት ነገር ከማየት ዲሉዥናዊ ነገሮች ውስጥ ከመግባት ይልቅ ኃላፊነት ወስደን ለምንፈልጋቸው ነገሮች መኖር እንችላለን ማለት ነው። በህይወታችን ላይ ላሉ በሙሉ ስል የማይጠቅም ነገር ሊኖር ይችላል። ነገር ግን በሙሉ ህይወታችን ይቀየራል ብለን የምናስባቸው ነገሮች አሉ። ስለዚህ ለእንደነዛ አይነት ነገሮች ኃላፊነት ብንወስድ ቤተር የሆነ ነገር እናገኛለን ብዬ አስባለሁ። እናንተስ እንዴት ታስባላችሁ?